ኦኬ ጋይስ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ቴሎ አፕ እንዴት እንጠቀማለን የሚለውን ነገር አንዳንድ ነገሮች ስለ ቴሎ አፕሊኬሽን አብረን የምናይ ይሆናልና አፕሊኬሽን እዚህ ጋር ያለው ኮይን ነው የሚባለው። እዚህ ጋር ያለው ደግሞ ፖይንት ነው። እኛ ዳይሬክትሊ ዊዝድሮ የምናረጋቸው እነኚህ ፖይንት ነው ዊዝድሮ የምናረገው። ቪአይፒ የሚላቸው ደግሞ እኔ አሁን ቪአይፒ 4 ነው ፓርቼዝ ያደረኩት። እዚህ ጋር ደግሞ ሲትነኩ እነኚህ ቪአይፒ 3 ያለ ቪአይፒ 2 ቪአይፒ 4 5 ብሎ ማክሲመም ቪአይፒ ስንት አለ? ቪአይፒ 6 በየቀኑ የሚሰጠኝ ኮይኖች አሉና ለሩማችም ደግሞ ያላቸው ቫሊዩ በጣም አሪፍ ነው። ሌላ ደግሞ እዚህ ጋር ያለው ነገሮች ምንድነው የሚባሉት? እነኚህ ኮይን ትሬዲንግ ውስጥ ኮይን ትሬዲንግ ነው የሚባለው። ኮይን ትሬዲንግ ውስጥ እዚህ ውስጥ ነው እና ያለው ነገሮች እዛ ነው ያሉት እና ያለቀ ነው። አሁን በተለይ በጣም ብዙ ሰው ፐርቼስ ስለሚያደርግ ያልቃል። እዚህ ጋር 4052 ፖይንት ነው ያለው። ስለዚህ እነኚህ ነገሮች ደግሞ እዚህ ጋር ለምሳሌ ኢንቫይት የምትልችን ቦታ ክሊክ አረጋችሁ እዚህ ጋር ደግሞ ጥያቄ ምልክት የምትል ነገር እዚህ ጋር ታገኛላችሁ። እሷን ክሊክ ታረጉና ለምሳሌ ኢንቫይት ሲታረጉ ምን ያህል አንድን ሰው ኢንቫይት ካረጋችሁ ምን ያህል ታገኛላችሁ የሚለውን ነገር እዚህ ጋር ያለውን ነገር ታገኛላችሁ ማለት ነው። እዚህ ጋር ታገኛላችሁ። 5 ሰው ኢንቫይት ካረጋችሁ ፐር ዴይ 30 ፖይንት ይሰጣችኋል። 20 ሰው ኢንቫይት ካረጋችሁ ፐር ዴይ 100 ፖይንት ይሰጣችኋል። 50 ሰው እንደዛም ይዤ ላይ ወደ 1000 ሰው ኢንቫይት ካረጋችሁ አንድ ሳምንት ውስጥ ለምሳሌ 1000 ኢንቫይት የምታረጉ ከሆነ $70 ፐር ዴይ ለ7 ቀን ተከታታይ ታገኛላችሁ ማለት ነው። ታስካቸውን ሲሰሩ እነኛ ሰዎች ታስካቸውን ሲሰሩ ለኢንቪቴሽን እነኚህን ነው ፕላትፎርሙ። ይሄ ፐርማኔንትሊ በኢንቪቴሽን እኛ የምናገኛቸው ናቸው ማለት ነው። ለምሳሌ እናንተ አንድ ሳምንት ውስጥ 5 ሰው ኢንቫይት አድርጋችሁ በየቀኑ ሄዱ ገብቶ ታስካቸው የሚወስዱ ከሆነ 5 ሰው 30 ፖይንት ማታ ከአንድ ሰዓት በኋላ የምትቀበሉት ይሆናል ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር መረዳት አለብኝ ስለ ኤጀንሲ። አሁን ትልቁ የኮር ፖይንት ኤጀንሲ የሚባለው ኤጀንት የማሆን ነገር ነው እና እዚህ ፕላትፎርም ላይ አሁን ከ8% ይጀምራል። 12 16 18 20 ከዛ ቀጥሎ አዲሽናል አለ ኤሲ ፕላስ የሚለው 21%። እናንተ ሁለት ሰው ሱፐር ከሆነ ከናንተ ጋር ሁለት ሱፐር ከስራችሁ ካለ የናንተ ኤጀንሲ ኮሚሽን እስከ ስንት ያድጋል? እስከ 21 ያድጋል። እነኚህ የኤጀንሲ ቴብል ናቸው ማለት ነው። ስለዚህ ማንኛውም ሰው ወደዚህ ፕላትፎርም ሲመጣ ትኩረቱ ምን ለማሆን አለበት? እነኚህን ኤጀንሲ ሌቬል አስተካክሎ ፕላትፎርሙ ላይ ኮሚሽን ላገኝ ይገባል ማለት ነው። ዲ ከ0 ጀምራል 8%፣ ሲ ከ20 ሚሊዮን 12% ሲገባ ሲ ማለት ሲ ያ ከዛ ቢ 16 ሲገባ ሌላ ፕላትፎርም ላይ ለምሳሌ 10 ሚሊዮን ብቻ ነው። እዚህ ጋር 100 ሚሊዮን የዚህ 100 ሚሊዮን ሌላ ፕላትፎርም ላይ 50 ሚሊዮን ፈልጎ ነው ማለት እዚህ ጋር የሚሆነው። ቴሎ ላይ ግን $1000 ብቻ ፈልገው 16% ኮሚሽን ተከፋይ ትሆናላችሁ። እነኚህ ደግሞ የኤጀንሲ ኮሚሽን ናቸው። ይሄን እንዴት ነው የምታገኙት? ከስራችሁ ሆኖ ሰው ኮይን ኤክስቼንጅ የሚያደርግ ከሆነ ከዛ ኮሚሽን ታገኛላችሁ ማለት ነው። ሰው እናንተ ኢንቫይት አረጋችሁ የሆስት ዝርዝር እዚህ ውስጥ ታገኛላችሁ። የኤጀንቶች ዝርዝር ደግሞ እዚህ ውስጥ ታገኛላችሁ። ለምሳሌ ሆስት ኢንቫይት ለማድረግ በሁለት መንገድ ነው ኢንቫይት የምታረጉት። እዚች ጋር ኢንቫይት ዩዘር ባይ ዩዘር አይዲ ቫራል የወጣ ቤቶች አሉ አይደለም? ለምሳሌ ቫራል የወጣ ቤቶች አሉ። አሁን አንድ አይዲን ላስገባ 12 52 16 7 ቼክ አረጋለሁ። ከዛ በኋላ ይሄን ቼክ ካረኩ በኋላ ኢንቫይት የምትል እዚች ጋር መጣችልኝና ኢንቫይት አረኩ። ይሄን አካውንት ኦልሬዲ አካውንት ኢዝ ፓርት ኦፍ አን ኤጀንሲ ያለ እና ይሄ አካውንት ተይዟል ነው ያለኝ። ስለዚህ ያልተያዘ አካውንት አሁን በተለይ 16 ምናምን ብሎ እየወጣ ያሉ አካውንቶች አሉና በእንደዚህ አይነት መንገድ አካውንት የተለያየ ባራል የወጣ ቤቶች ውስጥ እየገባችሁ አዳዲስ ልጆቹን ኢንቫይት ስታረጉ ኢንቫይተር ሰክሰስ ካለ ያሳው አክሴፕት ካደረገ የእናንተ ሆስት ይሆናል። ሌላኛ መንገድ ደግሞ ትነኩና
እዚች ጋር ኮፒ የምትለውን ኮፒ ታረጉና ሶሻል ሚዲያ የተለያየ ሶሻል ሚዲያ ላይ ቴሌግራም፣ ዋትስአፕ ሊሆን ይችላል፣ ኢሞ ሊሆን ይችላል። በተለያየ ኢንቫይት ታረጋላችሁ። እነኚህን ኢንቫይት ታረጋላችሁ። ከዛ በኋላ ያ ሰው እናንተ ስር አለማግባቱን እዚህ ጋር ሆስት የሚለውን ክሊክ አድርጋችሁ ቼክ ማድረግ አለባችሁ። እነማናችሁ ከእናንተ ስር ያለው ሰው ማወቅ አለባችሁ። እና ከሌለ ያ ሰው ምንድን ነው የምታረጉት? አይዲ ንገሪኝ ብላችሁ በዚህ አይዲ ማለት ነው። ለምሳሌ ይህንን አይዲ ጽፌ ነበር፣ በዚህ ኢንቫይት ማድረግ አለባችሁ። በዚህ ነው የምታረጉት። ኤጀንት ዳይሬክትሊ ይሄ ሰው አቅም አለው ከዚህ በፊት ሰርቶ ያውቋል የምትሉ ከሆነ በዚች በኤጀንት ኢንቫይት ማድረግ አለባችሁ። ኤጀንት አይዲ ኢንቫይት ካደረጋችሁ ዳይሬክትሊ ያ ሰው የእናንተ ሆስት ሆኖ ማለት ኤጀንት ሆኖ በእናንተ በኩል ይገባል ማለት ነው። ይህን ይመስላል። ሌላ ነገር ደግሞ እዚህ ጋር ምንድነው ያለው ነገር ኮይንስ ወደ ፖይንት እንዴት ይቀየራል የሚለውን ነገር ሩም ትገባላችሁ። የማይክ ምልክት ለምሳሌ ነክቼ ሩም ከነካ በኋላ እዚች ጋር ቪው የምትላለች ቪው የሚል ከነካ በኋላ እዚች ጋር ላኪ ጋምቢል ነው የምንጫወተው። ቦክስ ደግሞ ለተለያየ ነገር ነው ዲስፖት የምናደርገው። ለራሳችን ጊፍት ለማስጣት የምንፈልግ ከሆነ ምንድነው የምናደርገው? ጊፍት የሚመስጠት የምንፈልገው ምንድነው ክላሲካል ላይ እናደርግና ራሴ ጋር እዚች ጋር እያያችሁን እዚች ጋር ማርክ አደረኩታልን። ራሴ ላይ ማርክ አደረኩና አሁን ጊፍት ለራሴ ሰጣው። እያያችሁ ነው። ምን ይላል? ይሄው ፋኖስ ሴንድ ፎር ፋኖስ የሚለው ይሄን ማድረግ አለባችሁ። በእንደዚህ አይነት ነገር ነው ማለት ለራሳቸውም ጊፍት የሚሰጡ ለሰው የሚሰጡም ከሆነ ለምሳሌ እኔ ለቃል ኪዳን የሚሰጥ ከሆነ ለቃል ኪዳን እዚች ጋር ክሊክ አደርጋለሁ። ከዛ እዚች ጋር ደግሞ ጊፍት የሚል አለ እና ጊፍት የሚስነካ ክላሲካል ስለሆነ ይሄው ሴንድ ለምሳሌ ያኩላት ያያችሁ ነው። ስለዚህ በእንደዚህ ነው ማለት ፕላትፎርሙ ላይ ጊፍትም የተለያየ ነገርም ለሰው የሚሰጡት በዚህ ነው ማለት ቴሎ ፕላትፎርም ላይ የምትጠቀሙት። እዚች ጋር ደግሞ ሚኒማይዝ ማድረግ የምትፈልጉት እዚች ጋር ስኩዌር የምትመስል ነገር ነክታችሁ ሚኒማይዝ አድርጋችሁ የተለያየ ነገሮችም እያያችሁ የሰው ቤትም እየገባችሁ ፕላትፎርሙ ላይ በደንብ መስራት አለባችሁ። ፕላትፎርሙ ላይ በደንብ የሚገርም ኮሚሽን ልታገኙበት ፕላትፎርም ነው። ስለዚህ ጓደኞቻችሁን እንዳለ ኢንቫይት አድርጋችሁ ተጠቀሙበት። ስለ ስቴልኔት ከተባለም ደግሞ ስቴልኔት እዚች ጋር ለምሳሌ ለ7 ቀን 80 ከሰጣችሁ በኋላ ወደ 6000 ይወርድና እናንተ ኤክስቼንጅ እንድታረጉ ይፈልጋል። ለምሳሌ የ$15 ኢኩቫለንት እዚች ጋር 1500 ኬ የሚለው ጊፍት አረቁና እዚች ጋር 60 በፔር ዴ ይሰጠኛል ማለት ነው። 2 ሰዓት ቁጭ ሲል ይሄው 60 ክሊር አብረገኛል። ሌላ ቀጣይ ያለው ምንድነው ያለው 9000 ኬ ኤክስቼንጅ ጋር 180 ኬ ፔር ዴ ይሰጠኛል ማለት ነው። እነኚህን ነው። ሌላ ነገር ደግሞ እዚች ጋር ክራውን ሲት አሁን ለምሳሌ ክራውን ሲት በእናንተ ቤት ሰው ጌም ተጫውቶ በጣም የሚንቀሳቀስ ከሆነ ክራውን ሲት ለእናንተ ይቆጠራል ማለት ነው። እቺ አሁን ክራውን ሲት ነው። በኋላ ክሌም አደርጋለሁ። እነኚህ ነገሮች አሉና ፕላትፎርሙ ላይ በደንብ ተጠቀሙበት። ፕላትፎርሙ ምርጥ ፕላትፎርም ነው። መልካም